አዲስ አበባ ከተሰሩ ስራዎች እየተሰሩ ካሉ ስራዎች በኢትዮጵያ እየተሰሩ ካሉ ስራዎች እንደ አዲስ አበባ የወንዝ ዳርቻ ልቤን የሚያሞቅ ስራ የለም። ብዙ ሰው ያውቀውም አልቆም በደንብ ስላልታየ ከተሰራው ስራ ሁሉ ግን ይልቃል። የሚጀምረው ከእንጦጦ ነው። ከዚህ ቀደም እንጦጦ ባህር ዛፍ ስላለ መንገድ ሰርተን ፓርክ ነው ያለው። አሁን ግን የለም። ባህር ዛፉ አፈራችን እየሸረሸረብን ነው። ኢንዲጂነስ ዛፎች እያጠፋብን ነው። መተካት አለብን ስንል እየሰራ ያለነው እርከን ነው። ያ ተራራ ሁሉ በእርከን የታጠረ ነው ያለው። እርከን ምን ማለት ነው? አፈር እንዳይሸረሸር ያደርጋል። አፈር አንዴ ከተሸረሸረ በሺህ ዓመታት አይመለስም። ስለትውልድ እያሰብን ትውልድ የሚበላበትን አፈር ካልጠበቅን በምን ይበላል ሰው? ተሸርሽሮ ይሄዳል። አፈር አላቂ ሀብት ነው፣ ቋሚ ሀብት አይደለም። መጠበቅ አለበት። ወርቅ ብቻ ለሚጠበቀው አፈር መጠበቅ አለበት። እና እርከን የምንሰራው ባህር ዛፍ ቆርጠን ኢንዲጂነስ ዛፍ የምንተክለው አፈራችን ይጠበቅ፣ ውበቱ እንዲጨምር፣ ጫካው ሞር ዴንስ እንዲሆን። ዛሬ ነው ወይ? አይደለም። አሁንማ ተቆራርጧል። እንጦጦ ሲታይ አያምርም። 3 ዓመት በኋላ ተመልሰሽ ተመልከቺው። ጉለሌ ፓርክ ያለው ውበት እንጦጦ ይደገማል። ጉለሌ ፓርክ እኮ አምሯል በጣም ሰው አይገባበትም እንጂ እንጦጦ ይደገማል። ጫካ ላይ ያለውም እንደዛ ነው። ይቆረጣል፣ ይተከላል። ከ5-10 ዓመት በኋላ ኢንዲጂነስ የሆነ የሚያምር አፈሩን የሚጠብቅ በእርከን የተደገፈ ውሃ የሚቋጥር ኢንቫይሮንመንት አለን ማለት ነው። ከእንጦጦ ይነሳና እስከ ፒኮክ 20 ምናምን ኪሎ ሜትር ውስጥ ለውስጥ ለባይክ ለመንገድ የሚሰራው የሽታ ማስወገጃው የድሬኔጅ የተሰራው ስራ መንገዱ የሚተከለው ዛፍ እውነት ለመናገር በጣም 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 ሰፊ ስራ ነው። አስደማሚ ስራ ነው። አፈር እንታደጋለን፣ ወንዙን ከሽታ እንታደጋለን፣ ዛፍ እንተክላለን፣ ሰው እንዲንቀሳቀስበት እናደርጋለን። እዚያ አካባቢ ፕሮፐርቲ ያላቸው ፎቅ የሰሩ ሰዎች ዛሬ ዋጋው 10 ከሆነ ጥርጥር የለውም 100 ይደርስላቸዋል። ምንም ጥርጥር የለውም የፕሮፐርቲ ቫልዩ ያድጋል። ውብ ስለሆነ በየትኛውም መስፈርት